Have you ever frozen when someone asks you a question in English? Like you understood the question, but you don't know how to answer it. እርግጠኛ ነኝ ብዙ ሰው ያጋጠመው ችግር ነው። አንድ ጥያቄ እንጠየቃለን። ስንጠየቅ ጥያቄውን በደንብ ይገባናል። ምን እንደሆነ ስለምን ያወሩን እንደሆነ በደንብ ገብቶናል። ግን ለመመለስ እንቸገራለን። ማለት ምን ብለን እንመልሳለን? ከምን እንጀምራለን? መልሶቻችን በምን አይነት መልኩ እናደራጃቸዋለን የሚለውን ግራ ይገባልና ዝም እንላለን። ወይም ደግሞ ባጭሩ አጭር መልስ እንሰጥና ቶሎ ከዛ ሰው ለመሸሽ እንጥራለን። ታዲያ እንዳልኳችሁ ይሄ የብዙ ሰው ችግር ስለሆነ በዛሬ ቪዲዮ በተለይ ኦፕን ኤንድድ የሚባሉ questions አሉ ወይም ደግሞ ክፍት የሆኑ ጥያቄዎች ናቸው። ልክ ስንጠየቅ የአው ወይም ደግሞ የአይደለም አይነት ጥያቄዎች ሳይሆን በደንብ ማብራሪያ የሚፈልጉ ጥያቄዎች ስንጠየቅ እንዴት መመለስ እንዳለባችሁ ምርጥ የሆኑ ቴክኒኮች ልነግራችሁ ነው። ይሄ ቴክኒክ በደንብ ይጠቅማችኋል። ከዚህ በኋላ ልክ በእንግሊዝኛ ስትጠየቁ እንዳትቸገሩ፣ መልስ እንዳታጡ የሚረዳችሁ ቴክኒክ ነው። ስለዚህ በደንብ መጠቀም ከፈለጋችሁ ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ወደ ትምህርቱ እንሂድ። Hello beautiful people. My name is Nabil and you gotta speak to reach. ይኸውላችሁ የዛሬው ትምህርት በክፍሎች አከፋፍዬ ነው የምነግራችሁ። የመጨረሻው ክፍል ምንድነው? ከተማርናቸው አሁን ዛሬ ከምንማራቸው ሐሳቦች ከዛ ውስጥ አንድ ትንሽ የኩዊዝ ትኖራለች። እናንተን ራሳችሁ ደረጃችሁ ወይም ደግሞ ይህንን የዛሬው ትምህርት መረዳታችሁ የምትገመግሙበት ኩዊዝ ስለሆነ ኩዊዙን በደንብ ይጠቅማችኋል። ስለዚህ በደንብ ተከታተሉ። የመጀመሪያው ፓርት የሚሆነው ይሄ ቴክኒክ ለምንድን ነው ጠቃሚ ብለን የምንጠራቸው? አንደኛው ኔቲቭ ስፒከርስ በአብዛኛው የእንግሊዝኛ ተናጋሪ የሆኑ ሰዎች የሚጠቀሙት ቴክኒክ ነው። ቴክኒኩን መሰላችሁ ከዛው ከጥያቄ ውስጥ ብዙ መልስ ማግኘት ትችላላችሁ፣ መነሻ ታገኛላችሁ። እናም የሚያጣፍጡ ነገሮችን እዛው ማካተት ትችላላችሁ። ግን ዞሮ ከጥያቄው ራሱ መልስ ማግኘት ትችላላችሁ። ወይም ደግሞ ጥያቄውን ተረታችሁ ከዛው ከጥያቄው ተነስታችሁ ለጥያቄው መልስ መስጠት ትችላላችሁ። እና አብዛኛው ኔቲቭ ስፒከርስ የሚጠቀሙት ቴክኒክ ነው። ምን ያደርጋል ቴክኒኩ? it saves time ጊዜ ይቆጥባል። ሌላው boosts fluency የአቀላጥፎ የመናገር በደንብ ፍጥነት እንዲኖረው ማለት ቶሎ አሁን ጊዜ የሚፈጅባችሁ ነገር ቶሎ አቀላጥፋችሁ እንድትናገሩ ይረዳችኋል። ሌላኛው sounds natural ወይም ደግሞ ናቹራል የሆነ እንግሊዝኛ እንድታወሩ ይረዳችኋል። አራተኛው reduces thinking time የማሰብ ጊዜ ይቀንሳል። በተለይ ልክ ጥያቄ ስንጠየቅ ለዛ ጥያቄ መልስ እስክንሰጥ ድረስ የምናስበው ጊዜ አላለች ያቺ ጊዜ ሪዲዩስ ያደርጋል ወይም ደግሞ ይቀንስልናል። ስለዚህ ይህን ቴክኒክ በደንብ ከተጠቀማችሁ እነዚህ ሁሉ ነገሮች ወይም እነዚህን ሁሉ ቤኔፊቶች ታገኛላችሁ። ይሄ መጀመሪያው ፓርት ነው። ሁለተኛው ፓርት what kind of questions እነዚህ አሁን የጥያቄው ያልኳችሁ open ended የሚባሉት ጥያቄ አይነቶች በምን የሚጀመሩ ናቸው? በአብዛኛው ከነዚህ አሁን ደረድርላችሁ እናም ሌላም ቃላት ሊኖር ይችላሉ፣ ግን በአብዛኛው እነዚህ ናቸው። የመጀመሪያው what ወይም ደግሞ ምን የሚለው ሐሳብ የሚጠይቅ ጥያቄ ነው ማለት ነው። why ለምን፣ how እንዴት፣ where የት፣ when መች፣ who ማንን፣ which የትኛው። እነዚህም በሙሉ open ended ይባላሉ። ማለትም ስንጠየቅ ሰፋ ያለ መልስ የሚፈልጉ ጥያቄዎች ናቸው። ስለዚህ በደንብ መረዳት ይጠበቅባቸዋል። ልክ እንደ ጥያቄ ሲሆን ለምሳሌ what do you enjoy doing in your free time? አሁን ይሄ ጥያቄ open ended ነው። ሌላኛው how did you learn English? እንግሊዝኛው እንዴት ተማርክ? ስለዚህ አሁን ዝም ብላችሁ yes no አትሉም አይደለ? ታብራራላችሁ። ማብራራት ይፈልጋል። እንዴት ትመልሳላችሁ ነው ጥያቄ። why do you want to improve your speaking skills? የመናገር ክህሎትህን ማሻሻል የምትፈልግበት ምክንያት ምንድን ነው? ስለዚህ አሁንም ሰፋ ያለ መልስ ይፈልጋል። እንደዚህ አይነት ጥያቄዎች ምን ይባላሉ? open ended questions ይባላሉ። ኦኬ ሶ ሶስተኛው ፓርት ወይም ደግሞ ወሳኙ ፓርት አሁን ይህን ቴክኒክ በደንብ እንድትጠቀሙ የሚረዳችሁ ሐሳቡን የሚገልጽ ፓርት ነው። በደንብ አዳምጣችሁ ተመልከቱ። 4 ስቴፖች አሉ። የመጀመሪያው ስቴፕ listen carefully በደንብ አዳምጡ። ጥያቄውን በደንብ ማዳመጥ ይጠበቅባችኋል። ከዛም በኋላ ሁለት ነገሮችን ከዛው ከጥያቄው ውስጥ ሊስት አውት አድርጉ ወይም ሁለት ነገሮችን ተገንዘቡ። ሁለት ነገሮች ምን ማለት ነው? የመጀመሪያው the key verb ወይም ደግሞ ወሳኙ ግስ። በጥያቄው ውስጥ ወሳኙ ግስ ይባላል። አሁን ቀደም ብለን ያየነው ምሳሌ ነበር ተስታውሱ እንደሆነ what do you enjoy doing in your free time? አሁን እዚህ ጋር ወሳኙ ግሳችን ምንድነው? enjoy doing። እነዚህ ሁለት ወሳኙ ግሶች ናቸው። ስለዚህ enjoy doing enjoy መደሰት doing ማድረግ። ስለዚህ
በማድረግ የምትደሰትባቸው ሀሳቡ እዛ ነው። ዋናው ኪያችን እዛ ላይ ነው። ከዛን ቶፒክ የሚለው ደግሞ the main topic የሚባል አለ። ሁለተኛው ነጥብ ላይ ማተኮር ያለባችሁ ቶፒኩ ምንድነው? free time። ስለዚህ ዋናው ድርጊታችን what you enjoy doing አይደል የተባለው። ከዛ በኋላ in your free time ተባለ። ፍሪ ታይም ማለት ነፃ ባለበት ጊዜ ወይም ስራ በሌለበት ጊዜ በቃ ምንም አይነት ኃላፊነት የሌለባችሁ ጊዜ ላይ ምን ታደርጋላችሁ? ራሳችሁን ለመዝናናት ምን ታደርጋላችሁ የሚለው ነገር ነው። ስለዚህ እነዚህ ሁለት ነገሮችን ሊስት አውት ማድረግ አለባችሁ። ጥያቄው ውስጥ እነዚህ ሁለት ነገሮች ማውጣት አለባችሁ። ኪ ቨርብ እና the main topic of the question ማለት ነው። ሃይላይት ማድረግ አለባችሁ። ከዛን ሁለተኛው ስቴፕ ላይ ምን ታደርጋላችሁ መሰላችሁ? start with a natural phrase ወይም ደግሞ የማስፈንጠሪያ ናቹራል የሆኑ የሚባሉ ፍሬዞች አሉ። ማስጀመሪያ ማለት የሚባሉት እነዚህን ፍሬዞች በተወሰነ መልኩ እንመለከታለን፣ ግን ልንገራችሁ። ከዛ በኋላ የትኛው ይቀለኛል ልክ ከጥያቄው ጋር የሚገናኝ ነገር እስከሆነ ድረስ እንድትጠቀሟቸው አይከፋም። የመጀመሪያው ፍሬዝ that's a great question። እዚህ ጋር ልክ እንደዚህ ስትሉ ምርጥ ጥያቄ ነው ብላችሁ ለራሳችሁ ጊዜ የሰጣችሁ ነው። ቀጥታ መልስ አልሰጣችሁ ፖዝ ማለት ትችላላችሁ። ከዛ በኋላ that's a great question ብላችሁ ከዛ በኋላ ልትቀጥሉ ትችላላችሁ። አያችሁ እቺን እነዚህ ምን ይባላሉ? ስታርቲንግ ፍሬዝስ ኩዌሽኑን ለመመለስ ወይም ደግሞ ጥያቄው ለመመለስ የምትጀምሩባቸው ሐረጎች ማለት ነው። ከዛን let me think የሚለው ደግሞ let me think እስኪ ላስብ ብላችሁ ጊዜ ሰጠኝ ያላችሁ ነው ማለት ነው። ቶሎ እንዳትመልሱ እንዳትጨናነቁ ነው። let me think ከዛ በኋላ ልትቀጥሉ ትችላላችሁ። ከዛን ሌላው in my case ትላላችሁ። in my case ልክ ከጥያቄያችን ቀደም ብለን ያየነው ጥያቄ what do you enjoy doing in your free time የሚለው ጥያቄ ማለት ነው። what do you enjoy doing in your free time in my case ትሉና ይሄ የማስፈንጠሪያ ሐረግ ማለት in my case ትሉና ከዛ በኋላ ተቀጥላላችሁ። ሌላው well I'd say I would say እንደዚህም አሁንም ጊዜ የሚሰጧችሁ ማስፈንጠሪያ ሐረጎች ናቸው። honestly I think ትሉና ከዛ በኋላ ተቀጥላላችሁ። እነዚህም በሙሉ ስትጀምሩባቸው ምን ይሰጣችኋል? ጊዜ ይሰጧችኋል እንድታስቡ፣ መልሶቻችሁን እንድታዋህዱ። ዋናው ሐሳባችን መጀመሪያ አስተፍን ነበረ። ኪ ቨርብ አዘጋጅተናል፣ ሜን ቶፒክ ተረተናል። አሁን ደግሞ ማስጀመሪያችንን እንጠቀማለን ማለት ነው። ሶስተኛው ስቴፕ mirror the question ሚረር ማለት ማስታወት ነው አይደለ? ከጥያቄው ተነስታችሁ መልስ መመለስ ትችላላችሁ ማለት ነው። ሐሳቡ ምንድነው መሰላችሁ? what do you enjoy doing in your free time ከዛው ከጥያቄው ማለት ነው። በምን እንጀምራለን? ልክ ቀደም ብለን በምናልባት ማስፈንጠሪያ ሐረግ እንጀምርና እንዲህ ማለት ትችላላችሁ። ቀጥታ የማስፈንጠሪያ ሐረግ መጠቀም ትችላላችሁ። አሊያም ደግሞ ራሱ ከጥያቄው አንድ ማስጀመሪያ መጠቀም ትችላላችሁ። ስለ ፍሪ ታይም ነው የጠየቀን አይደለ? ስለዚህ ምን ትላላችሁ? what do you enjoy doing in your free time ነው ያለው አይደለ? in my free time ብላችሁ ልትጀምሩ ትችላላችሁ። in my free time ከዛ በኋላ I enjoy reading, listening to music and going for long walks። እዚህ ጋር የጀመራችሁ በምንድን ነው? in my free time ብላችሁ። ለምን ከጥያቄው ራሱ in your free time የተባለው ነገር አለ አይደለ? in my free time my ብቻ ነው የቀየራችሁት እዚህ ጋር in your የነበረችው ወደ my አረጋችኋት። ለምን ስለራሳችሁ ያወራችሁ ስለሆነ እዚህ ጋር ማለት ነው። in my free time I enjoy reading, listening to music and going for long walks። በዚህ መልኩ ከዛው ከጥያቄው አንድ ማስጀመሪያ ማግኘት ትችላላችሁ። አሊያም ደግሞ ቀደም ብለን ካየናቸው ማስፈንጠሪያዎች ወይም ደግሞ የሐሳብ መስጫ ወይም ጊዜ የሚሰጧችሁን ሐረጎች መጠቀም ትችላላችሁ። ሌላኛው step 4 which is add extra details or small story ከጥያቄው ሚረር አረጋችሁ ወይም ደግሞ መነሻ አገኛችሁ አሊያም ደግሞ ሐረጉን ተጠቀማችሁበት። ዝም ብላችሁ ጥያቄውን ለምሳሌ I like reading ብላችሁ I love reading in my free time. In my free time I love reading. In my free time I like ምናምን ልትሉ ትችላላችሁ። እዚህ ጋር add reason ለምን ነገሩ ኤክስትራ ኢንፎርሜሽን ይፈልጋል። ልክ እንዳልኳችሁ የጥያቄ አይነቱ ራሱ ሰፋ ያለ መልስ ይፈልጋል። በደረቁ በትንሽ መልስ ሊመለስ ቢሆን ያ ሰው ሲጀመር አይጠይቃችሁም ነበር። ብዙ መረጃ ይፈልጋል ማለት ነው። ስለዚህ አንደኛው መጨመር የምትችሉት reason መጠቀም ትችላላችሁ ወይም ደግሞ ምክንያት፣ ያ ነገር የምታደርጉበት ምክንያት ወይም ደግሞ የሆነበት ምክንያት ወይም ምንም ይሁን ለዛ ጉዳይ የገለጻችሁት ነገር reason ማስቀመጥ አለባችሁ ወይም ምክንያት ማስቀመጥ አለባችሁ። or a small story ከዛ ጉዳይ ጋር የሚገናኝ ትንሽ የስቶሪ ወይም ደግሞ ትንሽ የታሪክ ብትናገሩ ማገናኘት ይጠበቅባችኋል። ወይም ደግሞ personal feeling ወይም ደግሞ ከምን
ከራሳችሁ ጋር የሚገናኝ ስሜትም ከዛ ጉዳይ ጋር የሚገናኝ ነገር ልትገልጹ ትችላላችሁ። ለምሳሌ አሁን ቀደም ብለን ካየነው ጥያቄ ተነስተን ማለት ነው ለሱ መልስ ምን ሊሆን ይችላል? in my free time አልጀመርንበት ማለት ነው። ከዛ ምን አለ? I enjoy painting and writing poetry. so in my free time አለ። ከዛ በኋላ I enjoy painting and writing poetry. ስለዚህ painting መቀባን ነው መሳል። ከዛ በኋላ writing poetry ወይም ደግሞ ግጥም መጻፍ እወዳለሁ። I enjoy ይሄ ነገር በጣም ያስደስተኛል። ከዛ ምን ቀጠለ? it helps me አሁን ምክንያት ሊያስቀምጥ ነው። it helps me express myself and clear my mind after a busy day. አያችሁ ምክንያቱን እና ከዛ በኋላ ስሜቱን ገለጸ። ከዛ ጉዳይ ጋር የሚያገናኝ ስሜት ገለጸ። ምክንያት ለምን እንደሆነ it helps me express myself። አሁን እዚህ ጋር ምክንያቱን ገለጸ። እኔን ራሴን እንድገልጽ ይረዳኛል ብሎ ስላሰበ ነው ያን ነገር የሚወደው ማለት ነው። ከዛን and clear my mind ራሴን ደግሞ after a busy day ራሴን ደግሞ ከተጨናነቀ ቀን ዘና ለማድረግ የሚጠቅመኝ ነገር ስለሆነ ስለዚህ ከፐርሰናል ፊሊንግ ጋር አገናኘው ማለት ነው። see that's the way you should answer such kind of questions. I think በደንብ የተረዳችሁ ይመስለኛል። so አሁን let's practice አንደል ጠይቃችሁና እዚህ ጋር what do you usually eat for breakfast? አንዴ አሁን ከምነግራችሁ ጥያቄዎች አንዱን መርጣችሁ አሁን በነገርኳችሁ ቴክኒክ መሰረት ኮሜንት ላይ ጽፉልኛላችሁ። what do you usually eat for breakfast? እሱን በኮሜንት ጽፉልኛላችሁ። እንግዲህ ከአምስቱ አንዱ ትመርጣላችሁ። ሁሉም መስራት አይጠበቅባችሁም። ከዛን ሁለተኛው how do you relax after work or school? how do you relax after work or school? ሶስተኛው ጥያቄ why do you want to improve your English? why do you want to improve your English? እሱ መረጡ እንግዲህ የራሳችሁ ምርጫ ነው። what kind of movies do you like watching? what kind of movies do you like watching? where would you love to travel one day? where would you love to travel one day? እነዚህ ሙሉ ጥያቄዎች አንዱን ጥያቄ እናንተ የምትፈልጉት ጥያቄ አሁን ባየናቸው ቴክኒኮች መሰረት መልስ እፈልጋለሁ በኮሜንት ላይ ማለት ነው። መረዳታችሁ በዚህ ነው መለካው። got it? so I think that's it for today. ለዚህ ነው እንግዲህ ዋናው ሐሳቡ። አንድ ፋይናል ቲፕ ልንገራችሁና በደንብ እንድትረዱ ማለት ነው። ሁሉ ጊዜ እንዲያ ጥያቄዎች መመለስ የምትጠበቅባችሁ አንደኛው ስታርተር መፈለግ አለባችሁ። በምን እንደምትጀምሩ ስታርተር ይባላል ወይም ደግሞ ማስፈንጠሪያ። ከዛን question words ራሱ ከዛው ጥያቄ ውስጥ የመጡት ቃላቶች ምንድናቸው? ሐሳቡን የሚገልጹ አንጸባርቃችሁ ድጋሚ በመልሱ ላይ መጻፍ የሚችሏቸው ነገሮች ምንድናቸው? ማካተት እዛው። ከዛን አክቲቪቲው ወይም ደግሞ ክንውኑን ማካተት ይጠበቅባቸዋል። ከዛን ቀጥሎ ሪዝን ወይም ደግሞ ኤግዛምፕል ምክንያት አሊያም ደግሞ ምሳሌ። በእነዚህ አይነት ጥያቄ ሲመጣላችሁ እነዚህን ስትራክቸር ወይም ስትራክቸር ብትጠቀሙ በደንብ ጥሩ መልስ ልታገኙ ትችላላችሁ። እና just have to practice this, use this formula። ይሄን ነገርኳችሁን ፎርሙላ በደንብ መጠቀም ይጠበቅባችኋል። ከዚህ በኋላ እንደዚህ አይነት ጥያቄ ብትጠየቁ እርግጠኛ ሆኜ የምነግራችሁ አሁን በነገርኳችሁ ቴክኒክ መሰረት ከመለሳችሁና ከተገበራችሁና ፕራክቲስ ካደረጋችሁ በእርግጠኛነት ከዚህ በኋላ አትፋጠጡ። ፍጥጥ የሚለው ነገር ይቀራል ማለት ነው። የዛሬው ትምህርት ተመቻችሁ? ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። የዚህ ቻናል ቤተሰብ ካልሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ደግሞ ኦንላይን ኮርሶች መቀላቀል እንፈልጋለን፣ እንግሊዝኛ መማር እንፈልጋለን ካላችሁ ዌብሳይታችን ጎብኙ። www.speaktoreach.et ብላችሁ ስትገቡ ራሳችሁ የምትገመግሙበት ኩዊዝ አለ፣ ደረጃችሁን ማወቅ ከፈለጋችሁ። በተጨማሪ ደግሞ እዛው ውስጥ ለጀማሪና ለመካከለኛ ደረጃ ለሆኑ ሰዎች የተዘጋጁ የኦንላይን ኮርሶች አሉ። በተመጣጣኝ ዋጋ የተዘጋጁላችሁ ኦንላይን ኮርሶች ናቸው። ስለዚህ ምን ጠብቃላችሁ? አሁን መጀመር ትችላላችሁ። የዛሬው ትምህርት በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።